አዲሱ የብልጽግና ሽመል ቆረጣ ስትራቴጂ የጠቅላይ ሚኒስትሩ የአማራ ሸኔ ትርክት ስለት ወደ መቀለ ፊቱን ያዞረው ፖለቲካና የወልቃይትና ራያ ቅርምት። የአራት ኪሎ ሹማምንቱ አዲስ መንገድ ቀይሰዋል። ለስልጣን ማቆያ በተለኮሰው እሳት ሀገሬውን በሙሉ አነካክተው ፍም ሲያስታቅፉት ሰንብተው እነሱ ጥርሳቸውን ለሳቅ ሲያሰናዱ ጢነኛው በቁጭትና ጸጸት ጥርሱን እያፋጨ ነው። እጣ ፈንታውም በሚፋጨው ጥርሱ ከንፈሩን እየነከሰ መብሰልሰል ሆኗል። ጦርነቱን ሲያፋፍሙ አረ ሰላም ይሻላል ያሉትን ሁሉ እችን የነካ የማርያም ጥላት ሲያደርጉ ከርመው ዛሬ ላይ ከኔ ወዲያ የሰላም አርበኛ ብሎ ሲፎክሩም አረ ለመርህ ተገዙ ሲባሉም ያንኑ ጥግ የማስያዝ አሸማቃቂ ፋይሉን ይከፍቱታል። ጤነኛ ያልሆነ ሰውና የስልጣኑ ነገር ያስጨነቀው አካል ሲያጋግለው የቆየው ውጊያም መቋጨቱ የሚያስከፋው ካለ እሱ ተደጋግሞ መመርመር ይኖርበት ይሆናል። ነገር ግን ሁሉም ነገር አስጠሊታው የፖለቲካ ጨዋታ እንደሆነ ገብቶናል ማለት ግን ክልከላ የለበትም። የገዢው ብልጽግና ቁንጮች የዛፍ ላይ እንቅልፍ የሆነባቸው ስልጣን በየቅጽበቱ እያባነናቸው ከስልጣን አስጠባቂው ሁሉ ጋር አይሆኑትን ሆነው ይጣበቃሉ። ከውሸት በላይ ዋሽተው የሐቅ ዋቢ ሆነው ሊሰለፉ ያምራቸዋል። ያመናቸውን እየከዱ ከድቶናል ያሉትን ሁሉ ያለ ሀፍረት ማመናቸውን ያውጃሉ። በዚህ ሁሉ መሃል ሁሉም ነገር እንዳሰብነው እየሄደ ነው ብለው ከኛ ወዲያ የፖለቲካ ሳይንቲስት አዋጅ ያስነግራሉ። የፖለቲካና የመንግስት አደረጃጀት የተደበላለቀበት አካል ያለፈው ስርዓት እያለ የሚረግመውን ፈጣሪውን ኢህአዴግን ደጋግሞ የሚያብጠለጥልበትን ገመድ ታቅፎ ይዞራል። መንግስት ሸኔ የሚለውን መጠሪያ ራሱ እንደፈበረከው በጠቅላይ ሚኒስትሩ አንደበት በኩል አረጋግጧል። ሰውየው ስልጣን ከጨበጡበት ዕለት አንስተው አንደበታቸው ኋላና ፊት ሲዘባርቅ ሰማይና ምድር ሲወሸክት ጥቁርና ነጭ ቃሉን ሲያጥፍ ዛሬ ላይ ደርሰዋል። የሚያወሩትን የማይኖሩ መሆናቸው ብቻውን አላስከፋም ነበር፣ እየሆነ ያለውን ነገር ሲሸመጥጡና ሲያቃልሉት እንጂ። ከእንግዲህ ወዲያ ይሄም ብለው ነበር ብሎ በኦና ተስፋ መዳከር መንገዱ ቢዘጋበትም ያሉት ነገር አይመለከተኝም ብሎ ማለፍ ግን የሀገር አካል የመሆንን ያህል መካድ ሳይሆን አይቀርም። ህወሓትን በማስወገዱ ብቻ ብልጽግና የሚል ስም የተሰጠው ኢህአዴግ ዳግም ሙሉ ኢህአዴግነቱን ለማጽናት እየተንደረደረ ነው። ጎራ ለይተው አላፍ ዜጋ ያስጨፈጨፉት ሰዎች መቀሌ ከተማ ላይ ተቃቅፈው ፍቅር ሲሰብኩ በደካማ ጎኑ መጥተውበት ለሀገር ህልውና ሲዋደቅ የከረመው ፋኖ ይዋከባል። የአማራ ሸኔ የሚለው የጠቅላይ ሚኒስትሩ ንግግር ሸኔ እያሉ ለሚጠሩት አካል ከአማራው በኩል እኩያ የዳቦ ስም ማጥቂያ ፍለጋ ሲንከላወሱ ከደመደሙት ጋር መሳ ለመሳ ነው። የሀገሪቱ ፖለቲካም መዘወሪያውን ቀይሯል። የአማራ ጥያቄን በአጃቢዎቹ የብአዴን ሰዎች ልክ የሰፋው የብልጽግና ሹማምንት መንገድ መዳረሻው እስኪ ጉዱሌው ብቻ ተብሎ የሚታለፍ አልሆነም። ህወሓት የክልል አስተዳዳሪ ሆኖ ሳለ ከማዕከላዊ መንግስቱ ጋር ብቻ ሳይሆን ከአማራና አፋር ክልሎች ጋር እንደ ክልል ተፋልሟል። ክልሎቹ መደበኛ ህይወትን አስቆመው የጦርነትን መራር ጽዋ ተጎንጭተዋል። ውጊያው ጋብ ብሎ ድርድር ሲመጣ ግና እነዚያ ክልሎች እንደ ትግራይ ክልል ሁሉ ያላቸውን መብት በገፋ መልኩም ጸቡ እንጂ እርቁ አያስፈልጋችሁም ተብለዋል። ደም ያቃባው ቅስቀሳቸው ከምኔው ይረሳል ነው ነገሩም። አዲሱ የፖለቲካ አስተላለፍ እየፈበረከ ያለው ግብግብ የቀድሞዎቹን የኢህአዴግ አለቃና ሎሌ ህወሓትና ኦህዴድን ሲያወዳጅ በትግራይ አማራና አፋር እልቂት ብሎም ከመላው ኢትዮጵያ የተውጣጣው የሀገር መከላከያ ሰራዊት ፍጅት ሊያልፍ ውሃ አደረገኝ ድሃ አስተጋብቷል። ወደፊት የሚሆነው ሰሞኑን ከሆነው ሁሉ የባሰ ሲሆን ሁሉም ነገር ታቅዷል። የታቀደው ይሆናል ወይስ አይሆንም የሚለው ነው ተጠባቂው ጉዳይ። ሰሞኑን ጠቅላይ ሚኒስትሩም ሆነ ከንቲባ የአማራ ሸኔ ጽንፈኛው ፋኖ ያሉት እንደ ቀላል ያፍ ወለምታ ሳይሆን ለተነጣጠረው ኢላማ ጥይት የማቀበሉ አካል ይመስላል። ላኪና ተላላኪ አሸባሪ ሆነው ከተሰየሙት ህወሓትና ኦነግ ሸኔ መካከል ከላኪው ጋር የተወዳጀው ማዕከላዊ መንግስቱም ከተላላኪው መንፈስ ጋር ከታረቀ አሸባሪ አልባ ሀገር ስለምትሆንበትና ማሳበቢያ ስለሚያጣ ሌላ ተደራቢ አሸባሪ አስፈላጊ ሆኖ ተገኝቷል። ይህም መሰረታዊው ቁልፍ ጥያቄዎችን እያስነሳ ካለው የአማራ ህዝብ አብራክ የወጣው ፋኖ ላይ ያነጣጠረ ይሆናል የተባለውን ይፋ አድርጉት እንጂ አጋጣሚውን ሁሉ እየተጠቀሙ አሸባሪው ፋኖ እያሉ የሚጠሩ የወለጋ ዞኖች አንዳንድ ወረዳዎች ቀድመው ፈርጀዋል።
ህወሓት ጋር በሚፈጠረው እርቅ የነፍስ ዋጋ የተከፈለባቸው የወልቃይትና ራያ መሬቶች ጉዳይ ላይ የፍትህ ጥያቄ የሚያነሳው የአማራ ኃይል ህወሓትንና ጫና አድራጊ ምዕራባውያንን ለማስደሰት በፌዴራል መንግስት በኩል ሊተላለፉ የሚችሉ ውሳኔዎችን በአይነ ቁራኛ መከታተሉ ምቾት የሚሰጣቸው አይሆንም። ያለው አማራጭ ህወሓት ወልቃይትንና ራያን እንዳያስብ አድርጎ ማሳመን አሊያም ከህወሓት ጋር በመተቃቀፉ ላይ ጥያቄ የሚያነሱትን አማሮች በሽብርተኝነት ታርጋ ለጥፎም አፍ ለማዘጋት መጋጋጥ ነው። በመሬቶቹ ላይ እስካሁን ግልጽ አቋም ያልወሰደው የፌዴራል መንግስቱም በጠቅላይ በኩል የፖለቲካ ሙቀቱን የሚለካ ንግግር ጣል ሲያደርግ በመንግስት ሚዲያዎች በኩል ወልቃይትን ምዕራብ ትግራይ እያሉ መጥራትን ተያይዞታል። ከዚህ በኋላ ግን እየሸወዱ ማለፍ የሚቻል አልሆነም። ሰሞኑን እነ ደብረ ጽዮን ፊት ላይ የተነበበው የሐሴት ምስል እሳቸው እንዳሉት የዛሬው ደግሞ ይለያል አስብለዋል። ነጋጠባ ለችግሮች ሁሉ ኃላፊነት የሚወስድለት አካል የሚፈበርከው ብልጽግና መራሹ መንግስት ማስተባበያ የሚለውን ኃይል መፈብረኩን ስራዬ ብለዋል። ይህ በኦሮሚያም በአማራም የታጠቀ ኃይል የለም ማለት አይደለም። ሕግ ማስከበር በሚል ስም የሚተላለፈው እርምጃ መንግስት ለመገልበጥ የሚዋጋው ላይ ላልቶም ከመከላከያው እኩል በአንድ ግንባር በተዋደቀውና ከጦርነት አረፍ ካለ ወራት እንኳን ያላስቆጠረው ላይ ጠበቅ ማለቱ እንጂ። ኦሮሚያ ክልል ወለጋ ዞን ፋኖ ገብቶ ንጹሃን ኦሮሞዎችን እየገደለ ነው ከሚለው የለየለት ሐሰተኛ ክስ፣ ጦርነት አብቅቷል መሳሪያችሁን ጥላችሁ ተበተኑ ከሚለው የእጅ አዙር ማስፈራሪያ ኦሮሚያ ውስጥ በግልጽ ጡንቻውን አፈርጥሞ በቃል ብቻ ሳይሆን በተግባር መንግስትን ለመጣል እየሰራ መሆኑን ከሚገልጸው ኃይል ጋር አቻ ቡድን አማራ ክልል ውስጥ እንዳለ ለማስመሰል የሚሳለው ቅዠታዊ ስዕልም የዚሁ አካል ነው። አዲሱም አሮጌውም የፖለቲካ አስተላለፍ የጦርነት መጀመርም ሆነ መቋጨት ስልጣን በማደራጀት ላይ ብቻ የተመሰረተ መሆኑ ቢያንስ ህዝብን የሚያስደስት ነገር ላይ ጊዜ ማጥፋት ባለመፈለጋቸው ላይ ተመስርቷል። በአንድ በኩል እንቅፋት ነው የተባለው ላይ ሽመል ቆረጣው ሲበረታም ከህወሓት ጋር ለሚፈጸመው አዲስ ጋብቻ ደግሞ ህግና ስርዓት አፈር በልቷል። አሸባሪ ተብለው መፈረጃቸው ብቻ አይደለም የሚደንቀው። አሁንም በደብረ ጽዮን መዝገብ የተከሰሱት ሰዎች እስር ላይ ሆነው የፍርድ ቤት ቀጠሮ እየተጠባበቁ ከመሆን አልፎም የፓርላማ አፈ ጉባኤ የሽብር ቡድን መሪ ብሎ የፈረጀውን ሰው እናት ለልጇ በምትስቀው ፈገግታ ማጀቡ ነው። ድርድር መደረጉ ተጠባቂም ግዴታም እንደነበር ግልጽ ነው። በመጨረሻም ፖለቲከኞቹ እንደሚታረቁም የሚሰወር አይደለም። ግና የፖለቲካ ሴራው በማያስተዛዝብ መልኩ መከውን ይኖርበት ይሆናል። በነበረው ቀውስ መከራን ከማሳለፉም በላይ በመንግስት በኩል አድርግ የተባለውን ሁሉ ሲያደርግ የነበረውን ህዝብ ወክያለሁ ላሉት ነገር የሚመስልና የሚቀራረብ መንገድ ቢፈጥሩ ምን ሊጎዱም? እንዲያውም ያጡትን የህዝብ ልብ ለማግኘት በጠቀማቸው። በተደጋጋሚ ቅድሚያ ለሚሰጠው ነገር ቅድሚያ መስጠት ላይ አንኳር ችግር የሚታይባቸው የብልጽግና ሰዎች ከፈረሱ ኮርቻውን እያስቀደሙ የህዝቡን ወሽመጥ ደጋግመው ቆርጠውታል። እርስ በርሳቸው ካላጠፋናቸው እንቅልፍ የለንም ያሉትን ድንፋታ ስቀን አልፈነዋል አሊያም ትተነዋል። ህወሓት በጣረሞት ላይ ነው። ህወሓት የሚባል ኃይል በድጋሜ በኢትዮጵያ ፖለቲካ ላይ አይኖርም። በትግራይ አዲስ የፖለቲካ ኃይል ይፈጠራል ሲሉ ቃል በቃል በፓርላማ የፎከሩት ጠቅላይ ሚኒስትሩ የሚሆኑ መከላከያ ሰራዊት የምታድነው ከተማ የለህም ተበትነህ ወደ ቤት ተቀላቀል ሲሉ ቀረርቶ ያሰሙት ዶክተር ደብረጽዮን ምን ያህል እንደተነፋፈቁ በወኪሎቻቸው በኩል ነግረውናል። ጉዳዩ እንዲሁ ፖለቲካን ተጸይፎ ፖለቲካ የማያሰማን ጉድ የለም ተብሎ የሚታለፍ እንዳልሆነም ካለፈው ይልቅ የሚመጣው አስፈሪ ሆኖ ትምህርት የሚሰጥ ሆኗል። ሁሉም ተመችቶኛል፣ ግና የኤርትራ ሰራዊትና የአማራ ልዩ ኃይል ከመሬቴ ይውጡ ያለው ህወሓትም ነፍስ ዘርቶ ከመቀጠል ወዲህ የመሃል ሀገሩ መንግስት ደግሞ ዋና አሸማጋዮቹ እና አሜሪካን የሚያስደስት ነገር ከመተግበር ወደ ኋላ አይል ይሆናል። የጠቅላይ ሚኒስትር አብይና የኢሳያስ አፈወርቂ 80 በምን ሁኔታ ይቀድዳል የሚለው ደግሞ ሌላው አጓጊም አሳሳቢም ጉዳይ ነው። ወጥቶ መግባት ብርቅ እየሆነባቸው ባሉት የኦሮሚያ ክልል አካባቢዎች ሰላም ማስፈን እንዲሁ በወሬ የሚዘለቅ አልሆን ያላቸው ባለስልጣናት ሹመቱንም ፈልገው ጥያቄዎችንም አፍነው መክረም ይፈልጋሉ። የነብርን ጅራት አይዙም ከያዙ አይለቁም የሆነባቸው እንዳሉት ሁሉም ነገር በሚዲያ ማደናገሪያ ታልፎ ቀን ይገፋል ብለው የተማመኑት ከመፍትሄው ይልቅ ጥያቄ መነሳቱ ላይ በቁጣ ጊዜያቸውን ይገድላሉ። እንደሚባለው ኢትዮጵያ ጦርነት የሌለባት ሀገር፣ የልማትና የብልጽግና ምድር፣
የዜጎቿ መከበሪያ ቀዬ መሆኗን የማይፈልግ እሱ የሀገር ጠላት ነው። ግን እየሆነ ያለውና እየተባለ ያለው ጉዳይ አልገናኝ ማለቱ ጩኸቱን ያስፋፋል።